በዚህ ቪዲዮ ብዙ ሰዎች የሚጠይቁትን ጥያቄ እንመልሳለን። ምን እንብላ ቆዳችን እንዲያምር፣ ውብ እንዲሆን፣ ፊታችን እንዲያበራ እንዲሁም ክብደታችንን ለመቀነስ ምን አይነት ምግቦችን እንጠቀም የሚለውን ጥያቄ በዚህ ቪዲዮ እንመልሳለን። ሰላም እንዴት ናችሁ? እንኳን ወደዚህ ቻናል በደህና መጣችሁ። ቪዲዮን ላይክ በማድረግ ጀምሩ። ሰብስክራይብ ያላደረጋችሁም ሰብስክራይብ በተን ተጫናችሁ ቤተሰብ ይሁኑ። በመጀመሪያም እንግዲህ አንድ ምግብ ብቻውን ክብደትን አያሳንስም፣ እንዲሁም ቆዳን በአንድ ሌሊት አያጠራም። ጥሩ ውጤት የሚመጣው ከተመጣጣኝ አመጋገብ ጋር፣ መደበኛ እንቅስቃሴ፣ በቂ እንቅልፍና ጥሩ የቆዳ እንክብካቤ ጋር ሲሆን ነው። በውጭ በኩል የቆዳ እንክብካቤ እንደምናደርገው ከውስጥ በኩልም እንደዚሁ በውስጣዊ በኩል የቆዳ እንክብካቤዎችን ማድረግ ይኖርብናል ማለት ነው። ይሄን ለማድረግ ዛሬ 5 ምግቦችን እንመለከታለን። ከዛ ደግሞ ጤናማ የሆኑ ክብደትን ለመያዝ እና ቆዳን ከውስጥ እንዲጠሩ የሚረዱ 5 ምግቦችን እናያለን ማለት ነው። በመጀመሪያና በአንደኝነት የምንመለከተው እንቁላል ነው። እንቁላል እንግዲህ በፕሮቲን በጣም የበለጸገ ምግብ ነው። ፕሮቲን ሰውነታችንን ለረጅም ጊዜ የጥጋብ ስሜት እንዲኖረው ያደርጋል። ይህም በመካከለኛ ሰዓት የሚበሉትን ተጨማሪ የሆኑ መክሰሶችን ሊያስቀንሰን ወይም ሊቀንስልን ይችላል ማለት ነው። ክብደት ለመቀነስ ከሚሞክሩ ሰዎች ብዙዎቹ ረሃብን መቆጣጠር ይቸገራሉ። ስለዚህ እንቁላልን ግን በተፈጥሮ የሚያግዝ ምግብ ነው ማለት ነው። ቆዳ አንጻር ደግሞ እንቁላል በባዮቲን የበለጸገ ነው። በባዮቲን እና በቫይታሚን B12 እና በሴሊኒየም በውስጡ ይዟል ማለት ነው። እነዚህ ንጥረ ነገሮች የቆዳ ህዋሳት በጤና በሆነ መልኩ እንዲታደሱ ይረዳል። አንዳንድ ሰዎች ደግሞ እንቁላል ቡግር ያበዛል ብለው ያምናሉ። ነገር ግን አብዛኛው ሰው ይህንን የሚያረጋግጥ ጠንካራ መረጃ አልተገኘለትም ወይም የለም ማለት ነው። እንቁላልን በተቀቀለ መልኩ፣ በትንሽ ዘይት በተጠበሰ መልኩ፣ ከዛ ደግሞ ከአትክልት ጋር አደባልቆ መመገብ ይመከራል ማለት ነው። ከዛ ደግሞ ወደ ሁለተኛው እናልፋለን ማለት ነው። ሁለተኛው አቮካዶ ነው። ብዙ ሰዎች አቮካዶ ስብ አለው ስለዚህ ያወፍራል ብለው ያስባሉ። ግን ያለው ስብ በአብዛኛው ጊዜ ጤናማ ያልተሞላ ስብ ወይም ደግሞ ሞኖ አንሳቹሬትድ ፋት ተብሎ ይጠራል ማለት ነው። ይህ ስብ ለልብ ጤና ጥሩ ሲሆን ረሃብንም ለረጅም ጊዜ ለመቆጣጠር ይረዳል ማለት ነው። ክብደትንም ለመቀነስ ስትሞክሩ በቀጣይ ሰዓት የሚመጣውን ረሃብን ለረጅም ጊዜ ለመቆጣጠር ይረዳናል ማለት ነው። አቮካዶ ከጤናማ ስብ በተጨማሪ ፋይበር ስላለው ረጅም ጊዜ የጥጋብ ስሜትን እንዲሰማን ወይም የጥጋብ ስሜትን ይሰጠናል ማለት ነው። ከዛ ደግሞ ለቆዳ የሚሰጠው ጥቅም ደግሞ አቮካዶ በቫይታሚን ኢ የበለጸገ ስለሆነ ቫይታሚን ኢ ደግሞ ቆዳን ከኦክሲዴቲቭ ጉዳቶች ለመጠበቅ ይረዳል ማለት ነው። ቆዳውም ለስላሳ እና እርጥበት ያለው እንዲሆን ያግዛል። በተጨማሪም ደግሞ ቫይታሚን ሲ እና ኢ በአንድነት ሲሰሩ ኮላጅን የሚባለውን እርጅናን የሚቀንሰውን እንዲጠበቅ ይረዳሉ ማለት ነው። ይህም ቆዳን ጠንካራና ጤናማ ሆኖ እንዲቆይ ያግዘናል ማለት ነው። ግማሽ አቮካዶ ከቁርስ ጋር መብላት ይችላሉ ማለት ነው። ከዛ ደግሞ ከሰላጣም ጋር እንደዚሁ ደባልቀው መመገብ ይቻላል ማለት ነው አቮካዶ። ሶስተኛው ደግሞ የሰባ አሳ ወይም ፋቲ ፊሽ ተብለው የሚጠሩትን የአሳ ዝርያዎች ሳልመን ወይም ደግሞ ሰርዲን የሚባሉትን የአሳ ዝርያዎች መጠቀም ይቻላል ማለት ነው። እነዚህ የአሳ ዝርያዎች በውስጣቸው እንግዲህ ኦሜጋ 3 የተባለ ፋቲ አሲድ በዚህ በኦሜጋ 3 የበለጸጉ ናቸው ማለት ነው። ኦሜጋ 3 እብጠትን ለመቀነስ ይረዳል። ይህም ደግሞ ለልብና ለአንጎልና ለቆዳ ጤና ጠቃሚ ነው ማለት ነው። ለቆዳ የሚሰጠው ጥቅም ቆዳችን እንዳይደርቅ ለመርዳትና የቆዳ መከላከያ ግድግዳን ለመደገፍ ይረዳል ማለት ነው። አንዳንድ ሰዎች ላይ ደግሞ እብጠት አይነት ቡግር ካላቸው ጤናማ አመጋገብ አካል ሆኖ እዚህ ጤናማ አመጋገብ ውስጥ ሊመደብልን ይችላል ማለት ነው። ምክንያቱም ኢንፍላሜሽንን ስለሚቀንስ በቡግር ምክንያት የሚወጡ እብጠቶችን እነሱንም ይቀንሳል ማለት ነው። አራተኛ ላይ ደግሞ አረንጓዴ ቅጠላ
ቅጠላማ አትክልቶች አሉን። እነዚህ ደግሞ እንደ ስፒናች፣ ጎመን፣ እነዚህ በአጠቃላይ አረንጓዴ ቅጠላማ አትክልቶች ናቸው። ብዙ ሰዎች ክብደት ሲቀንሱ ክብደት ለመቀነስ ሲሞክሩ ምግብን በጣም ይተዋሉ ወይም ይቀንሳሉ። ነገር ግን ሰውነታችን ቫይታሚን ያስፈልገዋል፣ ማዕድናቶችም ያስፈልጉታል። እነዚህን አትክልቶች ካሎሪያቸው ዝቅተኛ ሲሆኑ ፋይበርም እንደዚሁ በፋይበር ደግሞ ከፍተኛ ናቸው ማለት ነው። ለቆዳ የሚሰጠው ጥቅም ደግሞ እነዚህ አትክልቶች በቫይታሚን ኤ፣ ሲ እና ኬ የበለጸጉ ናቸው። ቫይታሚን ኤ እንግዲህ የቆዳ ህዋሳትን በመደበኛነት እንዲታደሱ ያደርጋል። ቫይታሚን ሲ ደግሞ ኮላጅንን ለመፍጠር ይረዳል። ይህም ቆዳችን ጠንካራና ወጣት እንዲሆን ያደርግልናል ማለት ነው። በተጨማሪም በአንቲ ኦክሲዳንት የበለጸጉ ስለሆኑ ቆዳችን ጤናማ እንዲሆኑ ያደርግልናል ማለት ነው። ቆዳችንን ከሰላጣ ጋር እና ደግሞ ፈጭተን ልክ እንደ ግሪን ስሙዚ አድርገን መጠቀም ይቻላል። አምስተኛ ላይ ደግሞ የምንመለከተው ቤሪ ፍራፍሬዎችን ነው። እነዚህ ፍራፍሬዎች እንግዲህ በካሎሪ ዝቅተኛ ናቸው፣ ነገር ግን በፋይበር እና በአንቲ ኦክሲዳንት እጅግ በጣም የበለጸጉ ናቸው። ለምሳሌ ስትሮበሪ፣ ከዛ ደግሞ ብሉበሪ አለ፣ ከዛ ደግሞ ራስቤሪ። እነዚህ ፍራፍሬዎች በካሎሪ ዝቅተኛ ናቸው። ስለዚህ ክብደት ለመቀነስ ስንሞክር ጣፋጭ ምናምን ነገሮች ሊያምረን ይችላል። ስለዚህ የዛን ጊዜ እነዚህን ከጣፋጭ ወይም ከሱካር የበዛባቸው የሚሰሩ ፍንትኖችን ከመምረጥ ይልቅ እነዚህን ፍራፍሬዎች መምረጥ የተሻለ ነው ማለት ነው። ከዛ ደግሞ ለቆዳችን የሚሰጡንን ጥቅሞች ስናይ ቤሪዎች በቪታሚን ሲ የበለጸጉ ናቸው። ስለዚህ ቪታሚን ሲ ደግሞ ኮላጅን እንዲመረት ይረዳል። ይህም ቆዳችን ጠንካራ እና ለስላሳ እና ደግሞ ጤናማ እንዲሆን ያግዘናል ማለት ነው። አንቲ ኦክሲዳንቶቹም ቆዳን ከአካባቢ ጉዳት ለመጠበቅ ይረዳሉ። ይህም የቆዳ እርጅናን በቀስታ እንዲመጣ የተፋጠነ የቆዳ እርጅና ወይም ፊታችን ላይ የቆዳ እርጅና ምልክቶች እንዳይወጡብን ያግዘናል ማለት ነው። እነዚህ የጠቀስናቸው ምግቦች ብቻቸውን ተአምር አይፈጥሩም። ስለዚህ የአካል ብቃት እንቅስቃሴ ልናካትትባቸው ይገባል። አካል ብቃት እንቅስቃሴ ያው ጤናማ ህይወት እንዲኖረን፣ ጤናማ እንቅልፍ እንዲኖረን ያደርጋል። ከዛ ደግሞ በቂ የሆነ ውሃ መጠጣት ነው። አብዛኞቻችሁ እንደምታውቁት በቂ የሆነ ውሃ መጠጣት ለቆዳችን ለጤናችንም አሪፍ ነው። የአካል ብቃት እንቅስቃሴም እንደዚሁ ጤናችን ከተስተካከለ ደግሞ እንደዚሁ ከላይ የሚወጣው ፊታችን ላይ የሚወጣው ቆዳችን እሱም አብሮ ይስተካከላል ማለት ነው። የአካል ብቃት እንቅስቃሴም በትንሹ መጨመር ይኖርብናል ማለት ነው። ከዛ ያው የተመጣጠነ ምግብ መብላት ነው። ያው ያየናቸውን ምግቦች መጠቀም ነው ማለት ነው። ሌላኛው ደግሞ ይሄን ሁሉም ሰው ያውቀዋል ወይም ይረዳዋል ብዬ አስባለሁ። በቂ እንቅልፍ መተኛት ነው። በቂ እንቅልፍ መተኛት በጣም አስፈላጊ ነገር ነው። የዛሬው ቪዲዮ እንግዲህ በአጠቃላይ ስለ ቆዳችንና እንደዚሁም ውፍረትን ደግሞ ክብደትን ለመቀነስ ስለምንፈልጋቸው ስለሚያስፈልጉን 5 ምግቦች አውርተናል ማለት ነው። እንቁላል፣ አቮካዶ፣ ቤሪዎችና ሰላጣ ወይም ደግሞ አረንጓዴ ቅጠሎች ስለነሱ አውርተናል ማለት ነው። ቪዲዮ እንደጠቀማችሁ ተስፋ አደርጋለሁ። እስከዚህ ድረስ እየተከታተላችሁ የመጣችሁ ሰዎች ደግሞ ቪዲዮውን ለሚጠቅመው ሰው ሼር አድርጉ። ከዛ ደግሞ ላይክም አድርጉ። ቤተሰብ ያልሆናችሁ ደግሞ የሰብስክራይብ በተን እየተጫናችሁ ቤተሰብ ይሁኑ። የዛሬውን ቪዲዮ በዚሁ ጨርሻለሁ። በሌላ ጠቃሚና አስተማሪ በሆነ ቪዲዮ እስክንገናኝ ድረስ እወዳችኋለሁ። ባይ